ሰላም ውድ ተመልካቾቼ፣ ዛሬ ወደ የስፔን ልብ ወደ ሆነችው እና ንቁ ህይወት እና ወደ የእግር ኳስ አድናቂ የሞላባት ከተማ እንጓዛለን። እንኳን ወደ ማድሪድ በደህና መጡ። ማድሪድ በስፔን መካከል የምትገኝ ከተማ ናት። የሀገሪቷ ዋና ከተማ ስለሆነች ፖለቲካ፣ ንግድ እና ባህል ማዕከል ናት። ማድሪድ ታሪክ እና ዘመናዊ በአንድነት ያጣመረች ከተማ ናት። በዘመናዊነቷም ቢሆን በጣም የዘመነች የምትባል ናት። ስፔናውያን በባህላቸው በጣም ይኮራሉ። ይህ በህይወታቸው ውስጥ ባህላቸውን እንደሚያከብሩ በግልጽ ይታያል። ማድሪድ ውስጥ ታዋቂ ሰዎች፣ ቱሪስቶች መስህብ የሆነችው ቤተ መንግስት ከውጭና ከውስጥ ማየት እንችላለን። ይህ ቤተ መንግስት ከአውሮፓ ትልቅ የሚባል አንዱ ነው። ይህ ከተማ መሃል ያለ ያማረ የመዝናኛ ቦታ ነው። በጣም የሚያምሩ የእግር ጉዞ ማድረጊያ መንገድ፣ የማረፊያ ወንበሮች፣ ካፌዎች፣ ጀልባ መንጃ፣ የሙዚቃ እና ትዕይንት መመልከቻ ስፍራ፣ የሩጫ እና የብስክሌት መንገድ፣ ለልጆች መጫወቻ፣ ስፖርት መስሪያ ቦታዎች፣ የፎቶ እና ቪዲዮ የሚሆኑ ቦታዎች ናቸው። በማድሪድ መሃል ያሉ ፓርኮች ለመዝናኛ፣ ለመጓጓዣ እና ለቱሪዝም በጣም ይመቻሉ። ማድሪድ ሲባል ታላላቅ የእግር ኳስ ተጫዋቾች ማሰባችን የማይቀር ነው። በእግር ኳስ በጣም የተዋጣላት ናት ብንል ማጋነን አይደለም፣ ምክንያቱም በኳስ የተዋጣላት ክለብ ስላላት። የዓለም ዝነኛ ክለቦች፣ ጠንካራ እና ታሪክ ያለው ክለብ፣ ታላላቅ ስታዲየሞች፣ ዓለም አቀፍ ተጫዋቾች፣ ብዙ ዋንጫዎች ያሏት። ባጭሩ ማድሪድ ስትታወስ ኳስ አብሯት የምትታወስ ድንቅ ከተማ ናት። የማድሪድ ምግብ ቀላል፣ በጣም ጣፋጭ እና የባህል መገለጫ ነው። የተጠባበሱ በቸኮሌት የሚነከሩ የድንች ጥብስ፣ የስጋ ጥብስ፣ አሳ፣ እንቁላል፣ ሩዝ። ምግቧ በጣም ቀላል፣ በጣም ጣፋጭ እና ሌሎችም ይጠቀሳሉ። ማድሪድ የማትተኛ ከተማ ተብላ ትጠራለች። ባሮቿ፣ ካፌዎቿ፣ ናይት ክለብ እስከ ጠዋት ድረስ ክፍት ይሆናሉ። ሌሊት እንኳን ሰዎቿ ውጭ ይቀመጣሉ። ሰዎች ከአንድ ባር ወደ ሌላ ባር እየተንቀሳቀሱ ምግብ እና መጠጥ ስለሚጠቀሙ ሌሊታቸው በእንቅስቃሴ የተሞላ ነው። ባህል፣ ሙዚቃ እና ዝግጅት፣ ኮንሰርቶች፣ የጎዳና ትርኢቶች፣ ፌስቲቫሎች ብዙውን ጊዜ እስከ ሌሊት ይቆያሉ። ማድሪድን ለመጎብኘት፣ ለመኖር ወይም ለስራ የሚያምር ከተማ ናት። እናንተ ማድሪድን እንዴት አያችሁት? ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ አድርጉ። ቀጣይ ሀገር ለማየት የደውል ምልክቷን ይጫኑ። አመሰግናለሁ።